በክርስትና ፍቅር ዋና ኮንሰፕትና መሰረቱም የተመሰረተው በራሱ በእግዚአብሔር ማንነትና ባህሪው ላይ ነው። በአንደኛ ዮሐንስ ምዕራፍ 1 ቁጥር 8 ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። ፍቅር በመጽሐፍ ቅዱስ መካከለኛው ቲም መልእክት ኤሰንስ ፍቅር 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 ነው። በመጽሐፍ ቅዱስ ትምህርት ፍቅር ታላቁ ትእዛዝ ተብሏል። ማርቆስ ምዕራፍ 12 ቁጥር 29 እስከ 31። ኢየሱስም መልሶ እንዲህ አለው፣ ከትእዛዛቱ ሁሉ ፊተኛይቱ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው። አንተም በፍጹም ልብህ፣ በፍጹምም ነፍስህ፣ በፍጹምም ሐሳብህ፣ በፍጹምም ኃይልህ ጌታ አምላክህን ውደድ የምትል ናት። ፊተኛይቱ ትእዛዝ ይህች ናት። ሁለተኛይቱም ባልንጀራህን እንደ ራስህ ውደድ የምትል እርሷን የምትመስል ይህች ናት። ከእነዚህ የምትበልጥ ሌላ ትእዛዝ የለችም። ራሱ እግዚአብሔር ፍቅር ነው። ሥላሴ አብ፣ ወልድ፣ መንፈስ ቅዱስ ራሱ ፍቅር ነው። በብሉይ ኪዳንና በአዲስ ኪዳን በተደጋጋሚ የምናየው ወይም ደግሞ የተገለጠው ወይም የሚያጎላው ዋናው ጉዳይ ፍቅር ነው። የመጽሐፍ ቅዱስ የፍቅር ትርጉም በሁለቱም በብሉይም በአዲስም ኪዳን የፍቅር አንጓው አጋፔ ሰልፍለስ፣ በመሥዋዕትነት በመሰጠት ለሌሎች ደህንነት በመኖር ሰላም ማሰብ መኖር፣ ይህንን ያካተተ ትርጉም ይይዛል። ላቭ ሪሰርጀንስ፣ ፈውስ የሚያስፈልገው ተሐድሶ የሚያስፈልገው የፍቅር ጽንሰ ሐሳብ የሚያመለክተው እንደ መሠረታዊ የሰዎች ግንኙነት ገጽታ በኃጢአት እንደ ማንኛውም ግንኙነት ሊጎዳ፣ ሊሰበር፣ ሊታመም፣ ሊቆም በመጨረሻም የሰዎች ግንኙነት ሊሞት ይችላል። የስብራት በማንኛውም አይነት ግንኙነት ውስጥ ሊከሰት ይችላል። የፍቅር ግንኙነቶችን፣ ጓደኝነትን እና የቤተሰብ ግንኙነትን፣ የማህበረሰብን ግንኙነቶችን ጨምሮ እንደገና ፍቅር እንዲያብብ፣ ፍቅር እንዲነሳ፣ ፍቅር እንዲታደስ ተስፋ አለ። ወዳጄን እንደገና ልወደው እችላለሁ? የብዙዎች ጥያቄ ነው። ሚስቴን እንደገና ልወዳት እችል ይሆን? የብዙ ባሎች ጥያቄ ነው። ባሌን እንደገና እንደ ቀድሞ እንደ ልጅነት ወራት እወደው ዘንድ እችል ይሆንን? የብዙ እህቶች ጥያቄ ነው። ጓደኛዬን፣ እጮኛዬን እንደገና ልወደው እንደገና ላፈቅረው እችላለሁ? የብዙዎች ጥያቄ ነው። ወንድሜን፣ እህቴን እንደገና ልወድ እችላለሁ? ይሄ የብዙዎች ጥያቄ ነው። የእግዚአብሔር ቃል በኢዮብ ምዕራፍ 14 ቁጥር 7-9 ዛፍ ቢቆረጥ ደግሞ ያቆጠቁጥ ዘንድ ቅርንጫፉም እንዳያልቅ ተስፋ አለው ይላል የእግዚአብሔር ቃል። ስሩም በምድር ውስጥ ቢያረጅ ግንዱም በመሬት ውስጥ ቢሞት ከውሃ ሽታ የተነሳ ያቆጠቁጣል፣ እንደ አትክልት ቅርንጫፍ ያወጣል። ላቭ ሪሰርጀንስ የፍቅር ሕይወት ተሐድሶ ብዙ ፕሮግራሞችን በውስጡ ይዘው በቅርብ ጊዜ ወደ እናንተ ይመጣል። ይጠብቁን። በቅርብ ጊዜ Love Resurgence.